ጌታ መልካም ነው። በጣም የሚባርክ አምልኮ ጊዜ ነበረን። የልጆችን ትምህርት በጣም ደስ ይላል። ጥቅሳቸው በጣም ደስ ይላል። ክብር ለጌታ ይሁን። እንግዲህ ባለፈው የጀመርነው ትምህርት ዛሬ እንቀጥላለን። እዚህ ጋር ሁለት ባይብሎች አሉኝ፣ አማርኛ እና የሂብሩ ባይብል ነው። በብሉይ ሄብራይካ ይላል እና ከሱ ጋር አንድ ምን አነበው እንትና እንግዲህ ይሄ ቸርች እንግዲህ ግሪክ የሂብሩ ተማሪ ነው አይደል? ሂብሩ ታውቁ የለ እንዴ? እስቲ ታውቁ ሂብሩ? ጌታ ይመስገን። ገብረን እንማራለን። አሜን። እስቲ ዘጸአት አጥተናለን አለን 34 ላይ ዘጸአት 34 ቁጥር 4 ጀምሮ አነባለሁ። ክብሩ እንደዚህ ይላል። እስከ 9 ድረስ አነባለሁ። ሙሴም እንደፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ የወሰደ እግዚአብሔርን በደመና ውስጥ ወረደ። በዚያም ከእርሱ ጋር ቆመ። የእግዚአብሔርን ስም አወጀ። እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ ሺህ ትውልድም ድረስ ቸርነትን የሚጠብቅ አብሳና መተላለፍንም ኃጢአትን የሚቅር የሚል በደለኛውንም ከቶ የማያነሳ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 በልጅ ልጆች ላይ የሚያመጣ አምላክ ነው ሲል አወጀ። 8 ላይ ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትህ ሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ፣ ጠማነታችንና ኃጢአታችንንም ይቅር በለን፣ ርስትም ተቀበለን አለ ይላል። ጸልያለን። አምላካችን እግዚአብሔር ሆይ እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ Father, Son, Holy Spirit, one God, Triune God. አባት ሆይ ክብር ላንተ ይሁን። አምላካችን እግዚአብሔር ስም የተባረከ ይሁን። አቤቱ ከፍ በል። አባት ሆይ ከፍ በል። ጌታ ሆይ ጸልያለሁ በዚህ ስፍራ አምላካችን እግዚአብሔር ሆይ ህልውና ይገለጥ፣ መንፈስህ ይገለጥ፣ አቤቱ ቃልህ ይገለጥ። ጌታ ሆይ ጸልያለሁ እነሆ ስላሴ ምስጢር ነህ፣ ስላሴ ረቂቅ ነህ፣ ከማስተዋል ትበልጣለህ፣ ከሰው አእምሮ ትልቃለህ፣ በትምህርት ዕውቀት አንተ ጌታዬ አይቻልም። አቤቱ ጸልያለሁ እባክህን አባት ሆይ በመንፈስህ በቃልህ አስተምረን። አቤቱ አምላካችን እግዚአብሔር ሆይ አንተን አምላካችንን የፈጠርከንን የዋጀህንን የጠራህንን ያዳንከንን ያቆምከንን አምላክ እንደሚገባ እንድናውቅህ እርዳን። አባት ሆይ አንተን እንደሚገባ እንድናውቅህ ስላሴ ማን ነው? ማን ነው እግዚአብሔር? ጌታ ሆይ በጥልቀት አስረዳን፣ ተናገረን፣ ለኛ ራስህን ግለጥልን። ክብር ለአንተ ይሁን። እናመሰግናለን። ከፍ በል። ስምህ ብሩክ ይሁን። ሃሌሉያ ኦ ሃሌሉያ ኦ ሃሌሉያ። እግዚአብሔር የምታስፈራ አምላክ፣ አዶናይ አምላክ፣ ኤልሻዳይ አምላክ፣ ኦ ታላቅ አምላክ፣ የምታስፈራ
የአብርሃም የይስሐቅ የያዕቆብ አምላክ የሙሴ አምላክ የኢያሱ አምላክ የኤልያስ አምላክ የኤልሳ አምላክ የጳውሎስ አምላክ የጴጥሮስ አምላክ አምላካችን እግዚአብሔር ክብር ላንተ ይሁን። ፋዘር ጋድ ክብር ላንተ ይሁን። የአባቶቻችን አምላክ ክብር ላንተ ይሁን። ደግሞ ዛሬ የኛ አምላክ የኔ አምላክ ክብር ላንተ ይሁን። የማገለግልህ የማመልክህ ሃሌሉያ አንተ ጌታ ሆይ እነሆ አቤቱ ከአማልክት እንደ አንዱ አይደለህም፣ እንደ አንዱ አይደለህም። አንተ ትለያለህ፣ ትልቃለህ፣ ትበልጣለህ፣ ታላቅ ነህ፣ ኃያል ነህ፣ ታስፈራለህ። አመሰግንሃለሁ፣ አመሰግንሃለሁ። አንተን ጌታ ለማገልገል ጌታ ሆይ ጸጋ ስላገኘን ክብር ላንተ ይሁን። አቤቱኛ ማና ጌታ አንተን ለማገልገል ጌታ ሆይ ጸጋ በዝቶ እንጂ አባት ሆይ ክብር ላንተ ይሁን። ስምህን መጥራት ፊትህ መቆም ያንተ መሆን እንዴት ታላቅ በረከት ነው! እንዴት በረከት ነው! እንዴት ድንቅ ነው! እንዴት ግሩም ነው! የእግዚአብሔር መሆን የእርሱ መሆን በሱ መመረጥ በእርሱ መጠራት እንዴት ታላቅ በረከት ነው! አባቶ ያመሰግንሃለሁ። Father God, I give you praise. I give you glory. አመሰግንሃለሁ አባቶ ያከብርሃለሁ። አንተ እኮ ትልቅ ነህ። አንተ እኮ ትለያለህ። አንተ እኮ ልዩ ነህ። አንተ እኮ ጽኑ ነህ። አንተ እኮ ድንቅ ነህ። አንተ እኮ ግሩም ነህ። አንተ እኮ ንጉሥ ነህ። አንተ እኮ ኃያል ነህ። አንተ እኮ ታላቅ ነህ። አቤቱ ተመስገን። አባቶይ ክብር ላንተ ይሁን። ሃሌሉያ ኦ ሃሌሉያ ሃሌሉያ። ጌታ ሆይ ባንተ አናፍርም፣ ባንተ ጌታ ሆይ አናፍርም። አቤቱ ባንተ ጌታ ሆይ እንኮራብሃለን። ራኮላ ባዳ ባና ማሻካሪያ ሰፕሬለ ቬዳ ቡና ማሳላቦራ ኤከቬሌ ቦሻክራ ላቡና ማካሌ ቮዳ ባና ማስ ሃሌሉያ 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 ሃሌሉያ። አባ ተመስገን፣ እንወድሃለን። የከበረውን ስምህን ግለጥልን። የከበረውን ማንነትን ጌታ ሆይ ግለጥልን። ክቡር ቃልህን ግለጥልን። እንወድሃለን። አቤቱ ክብር ለአንተ ይሁን። በኢየሱስ ስም ጸለይ፣ አሜን። እንግዲህ ባለፉት ጊዜያት ስለ ሥላሴ አይተናል። አንድ ጊዜ ተወይሰው ዛሬ ያን ከዛ ነው ማለት ነው የምንቀጥለው። ስላቶችን አጥፋና ስንቀጥላለን። ትንሽ እንከልስና ወደ ዛሬ ደግሞ እንመጣለን። ኦኬ ትምህርተ ሥላሴ ትሪኒቲ ጌታ ይመስገን። ሰዓት ስንት ነው? ሰዓት ኦኬ
ኦኬ ስላሴ ትምህርት የክርስትና ትምህርት መሰረታዊ ነው። ጌታ ይመስገን። ክብር ለጌታ ይሁን። በጣም ይቅርታ። ስላሴ በአራት ቃላት ጋር እናገኛለን። የመጀመሪያው በአማርኛ፣ በእንግሊዝኛ፣ በዕብራይስጥ እና በላቲን። አማርኛ ስላሴ፣ በእንግሊዝኛ ትሪኒቲ፣ በዕብራይስጥ ሽሉሽ ወይ ደግሞ ሀሽሉሽ አካዶሽ ሆሊ ትሪኒቲ ቅዱስ ስላሴ፣ በላቲን ትሪኒታስ ይለዋል እና እንግሊዝኛው እንግዲህ ከየትኛው የመጣው ከላቲን የመጣ ማለት ነው። ጌታ ይመስገን። ስላሴም የሚለው መጠሪያ መጀመሪያ ቴዎፍሎስ የሚባል አንድ የቸርች አባት መጠቀም እንደጀመረ፣ ከዚያ ደግሞ ተርቱሊያን የሚባል የኖርዝ አፍሪካ ቴዎሎጂያን እንደጀመረው መጠቀም በስፋት እንደጀመረ፣ ሆኖም ግን ኦፊሻሊ በ323 ዓመተ ምህረት በኒቂያ ጉባኤ መጠቀም እንደተጀመረ አይተናል። የስላሴ ትምህርት የክርስትና ትምህርት ማዕከል ነው፣ መልህቅ ነው፣ ሴንተር ነው፣ ምሰሶ ዋና ነው። ስላሴን ያበላሸ ሰው ወይ ደግሞ ስላሴን ያዛባ ሰው ቃሉን ያዛባው። ስላሴን ያዛባ ሰው ታምራት ቢሰራ፣ እውር ቢያበራ፣ የሞተ ቢያስነሳ አልቀበለውም። ከሰማይ እሳት ቢያወርድ አልቀበለውም። ስላሴን አዛብቶ አበላሽቶ እሳት ቢያወርድ አልቀበለውም። ስላሴን አዛብቶ የሞተ ቢያስነሳ አልቀበለውም። ስላሴን አዛብቶ እንደ ሙሴ ባህር ቢከፍል አልቀበለውም። ስላሴ እጅግ በጣም ቁልፍ ነው። ይሄን አዛብቶ በጣም ድንቅ ስብከት ቢሰብክ አልቀበለውም። ይሄን አዛብቶ ድንቅ ዝማሬ ቢዘምር አልቀበለውም። ለምን መሰላችሁ? ስላሴ የክርስትናችን ማዕከል መሰረት ነው። አንተ ትልቅ ፎቅ ቤት 10፣ 20፣ 30፣ 50 ፎቅ ቤት መሰረቱ አሸዋ ቢሆን ትክክል ነው? ቤቱ ምን ይሆናል? ቤቱ ይወድቃል። ልክ እንደዚያ ወገኖቼ ሜክ ሹር የክርስትናችሁ ማዕከል ወይ ደግሞ ለዚህ አምላክ ያላችሁ እይታ ስላሴ መሆኑን ሜክ ሹር አድርጉ። ሜክ ሹር ኢትስ ዩ ሃቭ ትሪኒታሪያን ቪው ኦፍ ጋድ። ጌታ ይመስገን። ጌታ ይባረክ። እንግዲህ ስላሴ ሶስት የተለያዩ አካላት ሲኖራቸው ሆኖም ግን አንድ ባህሪ ብቻ አለው። ስላሴ ሶስት ባህሪያት ሲኖሩት ሶስት አካላት ሲኖሩት ግን አንድ ባህሪ አለው። Trinity has 3 distinct persons. 3 distinct persons. የኛውን በግሪኩ ሃይፖስታሲስ ይሉታል። ሆኖም ግን has one homoousian አንድ ባህሪ አንድ ካራክተር አለው። one essence substance nature
አለው ጌታ እግዚአብሔር። ጌታ ይመስገን። ሥላሴ በሶስትነት የሚኖር አንድ አምላክ በአንድነት የሚሰራ ሶስት አካል ነው። ሥላሴ በሶስትነት የሚኖር አንድ አምላክ በአንድነት የሚሰራ ሶስት አካል ነው። እንግዲህ ሥላሴ ሶስት በአንድ አንድ በሶስት ጌታ ይመስገን። አብ ወልድ መንፈስ ቅዱስ ወይም ሥላሴ እኩል ዘላለማዊ አብረው እኩል ባህሪያት አላቸው። በአማርኛ በእንግሊዝኛ ፋዘር ሳን ሆሊ ስፒሪት አር ኮ-ኢተርናል ኮ-ኢኳል ኤንድ ኮ-ሰብስታንሻል። ጌታ ይመስገን። ማለትም ሥላሴ አብ ወልድ መንፈስ ቅዱስ ለዘላለም አብረው ኖረዋል። ጅማሬ ሳይኖራቸው ፍጻሜ ሳይኖረው ለዘላለም አብረው ኖረዋል። ለዘላለም እኩል ናቸው። ለዘላለም አንድ ባህሪ ያላቸው ማለት ነው። አይለዋወጥም፣ አይቀያየርም ሥላሴ። ጌታ ይመስገን። ጌታ ይባረክ። ጌታ ይመስገን። እሺ ሥላሴ በብሉይ ኪዳን ነው ምን ማከተው ኦኬ ሲጋቆቁል ሥላሴ በብሉይ ኪዳን ትሪኒቲ ኢን ዘ ኦልድ ቴስተመንት ቃል ስንመለከት ሥላሴ ራሱን የገለጠው በሂደት ነው። የሚገርማችሁ ሬቨሌሽን ኢዝ ፕሮግሬሲቭ፣ መገለጥ ሂደታዊ ነው። ለምሳሌ ጌታ እግዚአብሔር ራሱን ለአብርሃም የገለጠው ሁሉን የሚችል አምላክ በሚል ስያሜ ነው። ኤልሻዳይ አዶናይ በሚል ስያሜ ነው ራሱን የገለጠው። ኤሎሂም በሚል ስያሜ ነው የገለጠው። ነገር ግን ለሙሴ በዚያ እሳት ቁጥቋጦ መካከል ሲገለጽ ማነው ስሙን ያለው? ያለና የሚኖር ብሎ ነው የገለጸው። ማለትም ያህዌ ይሄ ያህዌ የሚለው ስያሜ የእግዚአብሔር ዋና ስሙ ነው። ይሄን ስም ነው አይሁዶቹ በጣም ይፈሩት። ጸሐፊዎቹ ሲጽፉ እየጻፉ እያሉ ያህዌ የሚለው ጋር ሲደርሱ ቁጭ አድርገው ሬጉላር መጽሐፊያን ቁጭ አድርገው ለዚህ መጽሐፊያ የተዘጋጀ ስፔሻል መጽሐፊያ አለ። እሱን ወስደው እጃቸውን ታጥበው ያን ወስደው በጥልቅ በፍርሃት YHWH ብለው ይጽፋሉ። በፍርሃት እየፈሩ እጃቸው እየተንቀጠቀጠ እየፈሩ ጽፈው ሲጨርሱ ያን ስፔሻል ፔን ሌላ ነገር አይጽፉበትም። ቁጭ ያደረጉና ሌላኛውን ወስደው ይቀጥላሉ። ይሄን ያህል ቅዱስና የሚያስፈራ ነው ያህዌ። ይሄ ጀሆቫ ሳምሪዝ እንግሊዘኛው ጄን ይወዳል። ምሳሌ አሁን ጂሰስ ኢየሱስ እና ያህዌ ጀሆቫ በእንግሊዘኛው ጀሆቫ ነው የሚለው ኪንግ ጄምስ ላይ እና ይሄ በጣም የእግዚአብሔር አምላክ ሳክሬድ ሆሊ ስም ነው። ጌታ ይመስገን። ስለዚህ ሥላሴ የሚለው ሀሳብ ቃሉ ውስጥ የተገለጸው በሂደት ነው። እዚህ ጋር ያለ ትንሽ ማለት ፈልጋለሁ። እዚህ ጋር ፖዝ እናድርግና ወገኖቼ እግዚአብሔር ራሱን ለሰው ዛሬ የሚገልጠው በሂደት ነው። ኢቨን ዛሬ
ራሱን ለሰው የሚገልጠው በፕሮሰስ በሂደት ነው። እንዳንተ አፕሮች ነው። እንዳንተ አቀራረብ ነው። that's why ሁለት ሰዎች ጌታን እኩል ተቀብለው አንዱ መጥቆ ሲሄድ አንዱ ኋላ ይቀራል። አብረው ተጠምቀው ለምን? that's difference approach። ለእግዚአብሔር ቅረቡ ለእናንተ ቀርባል። ቆየት አትስቆ እሺ አሁን ኮማን እግዚአብሔር ነው እንበል ብለን እንውሰድ። እኔ ክርስቲያን ነኝ። መሀላችን ትንሽ ምን አለ? ጋፕ አለ። አሁን እኔ አንድ እርምጃ ስቀርብ ይቀርባል። አሁን ምን አለ? ጋፕ አለ። ደግሞ ትንሽ ስቀርብ ትንሽ ደግሞ አሁንም በጸሎት በጾም በምናምን ስጠጋው እሱ ደግሞ አሁንም በቃ በብዙ እንባ በብዙ ትጋት ስፈልገው እሱ ከዚያ በኋላ በመካከል ጋፕ አይኖርም። ሃሌሉያ ሃሌሉያ። ወገኖቼ ይኸውላችሁ እግዚአብሔር ባይዘዌ ሰውን በማን ምሳሌ የፈጠረው አይደለም ማለት እኮ በእሱ ባህሪ ነው የፈጠረው። ቆይ ለምሳሌ ሰውን ስታገኙ ገና ሰውን ስታገኙ ባለ ጊዜ ምናምን ብላችሁ ብሎ የምትነግሩት ታወራላችሁ እንዴ ነው የምታወሩት? it takes time። ሰውየውን ስትተዋወቁት ስትቀርቡት በቆይታ ውስጥ ከዛ ቀስ ብላችሁ ከዛ ስታምኑት what do you tell him everything you have ሚስተር ሼር ማለት ስትጀምራለህ እንጂ ባንክ ጊዜ ሰው እንትን አይልም። ታክ from him። ይሄ የሱ ባህሪ ነው ወገኖች፣ የሱ ባህሪ ነው። ወደ እግዚአብሔር ቀርቡ፣ ወደ አንተ ይቀርባል። ወደ እሱ ቅረቡ፣ ፊታችሁ አያፍርም፣ ያበራል። ሄሎ አያችሁ፣ በሩቅ ሆኖ ጨለማ ውስጥ በሐዘን ያለ ሰው ወደ እሱ ሲቀርብ፣ በጸሎት ሲቀርብ፣ በእንባ ሲቀርብ እግዚአብሔር ብርሃን ስለሆነ ብርሃኑ ጋር ሲቀርብ ምን ይሆናል? ፊቱ ያበራል። that's what happened to ሙሴ። ከዚያ ከማዕት ካለበት ከዚህ ከሚያንጎራጉር መካከል ከዚህ ከሚያንጎራጉር መና እየበላ የመላእክት ምግብ እየበላ ሁሌ የሚያሾፍ ህዝብ ምን ይላል መዝሙረ ዳዊት ላይ? የመላእክት እንጀራ እሱ በላ የሚለው መላእክት እንጀራ እየበላ በተአምራት ጌታ ባህር ከፍሎ አሻግሮ ታምር እየሰራ ከአለት ውሃ እየፈለቀ እያዩ ሁልጊዜ ማንጎራጎር። ዶንት ቢ ላይክ እስራኤላውያን ወገኖች፣ ዝማችሁ አታንጎራጉሩ። ዶንት ኮምፕሌን about everything. Please don't complain. አመስግኑ። አመስግን፣ ባለ ነገር አመስግን ጌታ። ባለች ልብስ ባለ ቤት ባለ መኪና አመስግን ጌታ። ጌታን በሆነች አክብሩት እና ከዚያ ጭቅጭቅ ከዚያ መከራ ውስጥ ሙሴ ሸሽቶ ወጥቶ ተራራ ላይ ወጥቶ 40 ቀን ቆይቶ ባይሰወይ 40 ቀን ውስጥ በሰባተኛው ቀን ከደመናው ስሙ ጠራው ይላል ሳክርስ። እግዚአብሔር አይገኝም። በጣም 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 ሰውራዊ ሚስጥራዊ አምላክ ነው። ሰባት ቀን ቆይቶ ተራራ ላይ ቆይ ሙሴ 7 ቀን በፋስቲንግ ቆይቶ ከ7 ቀን በኋላ ስሙን ጠራው። ከዚያ በኋላ 40 ቀን ቆይቶ ሲወርድ ፊት ምን አደረገ? አበራ። ፊቱ አበራ። ፊትህ ደርቋል። ፊትህ አመዳም ሆኗል። ፊትህ ደስታ ርቆታል። ወደ እሱ ቅረብ። ፊትህ ያበራል። ሰላምህ ጠፍቷል። በቃ መነጫነጭ ምናምን ያሰኛል። በቃ ዝም ብሎ በቃ ባርባር ያደርጋል።
ወደ እሱ ቅረብ፣ ፊት ያበራል። አሜን ነው። አዎ ወደ እሱ ቅረቡ፣ ፊታችሁ ያበራል። ጌታ ይመስገን። ኢየሱስ ያለው ሰው ሙሉ ነው። ምንም ሳይኖረው በቃ ምንም ሳይኖረው አካውንት ዜሮ ሆኖ በቃ ደስተኛ ነው ሰውዬው። በቃ ደስተኛ ነው። ሃፒ ቬሪ ሃፒ። ኢየሱስ ለምን መሰለሽ? ኢየሱስ አለ። አንተ ሰው እንዴት ነው ሰው ኢየሱስን ይዞ የሚያዝ ነው? ቆይ ምን ፈልገህ ነው? ምን ፈለግሽ? ቆይ ምን ፈለግ? ምንድን ነው የፈለከው? ወርቁ እሱ፣ እንቁ እሱ፣ ሀብት ብር ወርቁ እሱ ካለ ሁሉ አለ። ሌላ ምን ፈልገህ ነው የምታንጎራጉረው? What do you need? What else do you need? ጌታ ይመስገን። ጌታ ይባረክ። አሜን ነው። እዚህ ወገኖቼ እግዚአብሔርን ቅረቡት። ስትቀርቡ ራሱን ይገልጥላችኋል። ልክ ወፍጮ የሚፈጭ ሰው አገር ቤት ማንተን ወፍጮ የሚፈጭ ሰው ምንድን ነው ጤፍም ይሁን ኩንታል ዛላይ ጋር የሚዘረገፈው እንትኑ ላይ ይሄ ኮንቴነሩ ላይ ገስፈዩ ግን አንደኛ ምን የሚለቀው አይደለም። ምን እንዴት የሚረቀው ትንሽ የሚረቀው ያ ትንሽ እንደናንተ አፕሮች የናንተን ሁኔታ አይቶ ይለቅላችኋል። yes በረከትም ይሁን ጸጋም ይሁን ፈውስም ይሁን ራእይም ይሁን ቅባትም ይሁን እናንተን አይቶ ይለቅላችኋል። yes ስለዚህ ወገኖቼ ከዚህ አምላክ ይወላችሁ እሱ ጋር ወርቅ አለ፣ እንቁ አለ፣ ዘይት አለ፣ ቅባት አለ፣ ሞገስ አለ፣ ህይወት አለ። እንግዲህ ይሄንን ሙላትና ቅባት ለመውሰድ ወደ እሱ መቅረብ አለብን። when you come to church every Sunday you are coming to his grace። በየሁሉ ቸርች ስትመጣ ወደዛ ቅባት እየመጣ ነው። ቴሌኮንፈረንስ ገብተህ ስትጸልይ በየቀኑ ወደዛ ቅባት እየመጣ ነው። ስታገለግል ወደዛ ቅባት እየመጣ ነው። ቤተ መቅደስ ስትጸልይ ወደዛ ቅባት እየመጣ ነው። ቃል ስታነብ ወደዛ ቅባት እየመጣ ነው። ጌታ ይመስገን። ወደ ጌታ ይባረክ። ያን ጊዜ ከክብር ወደ ክብር ትገባላችሁ። ወደ ክብር ፊታችሁ እያበራ ሳትጸልዩ ሰው እናንተ ካቢ ይፈወሳል። ሳትጸልዩ በቃ እናንተ ካቢ ገና በእናንተ ጋር ሲያልፍ ሰው ይነካል፣ ይፈወሳል። ሳትጸልዩ because you carry his glory። አሜን ነው ወይ? አሜን። ጌታ ይመስገን። ባል ይሻለኛል። እዚሁ ልንቀር ነው። ኦኬ ይሄን ቶሎ ብዬ አልፋለሁ። ባለፈው ስላየን በዲቴል ስላየን እንግዲህ በብሉይ ኪዳን ጌታ እግዚአብሔር ራሱ በስላሴ እንደሆነ የምናየው የመጀመሪያው የት ነው? ዘፍጥረት 1:1 ኤሎሂም አይደለ? ኤሎሂም በሚለው እንትን ላይ ነው እና in the beginning God created the heavens and the earth። ከመጀመሪያ እግዚአብሔር ሰማይና ምድር ፈጠረ አይደለ የሚለው እዚህ ጋር ማለት ነገር ግን እዚህ ላይ ብላችሁ ይሄ እንግዲህ ሂብሩ ባይብል ነው። ባይዘው ሂብሩ ባይብል ልክ እንደ አረብኛ የት ነው የሚጀምረው? ከቀኝ ወደ ግራ ከኋላ ለፊት ነው የሚሄደው። ከዚህ ወዲህ ነው የሚሄደው። አማርኛም ሌላ ጽሑፍ እንግሊዝኛም ከዚህ ወዲህ ነው የሚሄደው። አረብኛና ሂብሩ ግን ከቀኝ ወደ ግራ እና እንትኑ ርዕሱ ያለው እዚህ ጋር ነው። ግን ዋን መግቢያ ዘፍጥረት ያለው የት ነው? ከኋላ ነው ያለው። ስሙ ያለው እዚህ ጋር ከኋላ ነው ያለውና በረሺት ይለዋል። የመጀመሪያው ጄኔሲስ በረሺት ይለዋል እና
በርሺት ባህር ኤሎሂም ኤት ሃሸማይም ወኤት ሃኤረት in the beginning God created the heavens and the earth እንግዲህ እዚያ ላይ ምንድን ያለ ኤሎሂም የሚለው ምን ብለናል? ፕሉራል ነው። ሸማይም ሄቨንስ ሸማይም ኤሎሂም ኤም አይም ምንድነው? ፕሉራል። ስለዚህ ፕሉራል አይተናል። ደግሞ ፍጥረታ ደግሞ ሰው በመልካችን ለምሳሌያችን ምን እናድርግ? እንፍጠር። በመልካችን ለምሳሌያችን ምን እናድርግ? እንፍጠር። ከርቀት በኋላ እንደዚሁ ከኛ አንድ ሆነ በሚለው ላይ አይተናል። ባቢሎን ግንብ ላይ ደግሞ እንውረድ፣ ቋንቋችን ምን እናድርግ? እንደባልቅ አይተናል። ሶስቱ ሰዎች ወደ አብርሃም የመጡ ሶስቱ ሰዎች ይህም ስለ ሥላሴ እንደሚያወራ እንደሚናገር የሚያምኑ አንዳንድ ቴዎሎጂያን አሉ። ለምሳሌ አገስቲን የሚባል የቸርች አባት ይህ ስለ ሥላሴ እንደሚገልጥ ያምናል፣ ያስባል። ሌላው ደግሞ በኢሳይያስ ራእይ ላይ እናያለን። ኢሳይያስ ላይ ስንመለከት ሱራፌል ምን ብለው ጮህ ነው የሚለው? ለአንዱ ቅዱስ 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 ማን ለማን ነው የሚለው? አንዱ ለአንዱ። እስቲ እዚህ ጋር ያላችሁ እኔ ግን ተጋር ደምራለሁ ማይክ ይዤ እንበልጣቸዋለን። እዚህ ጋር ያለን ለእነሱ ደግሞ እናንተ ለኛ ምንድነው? ቅዱስ ቅዱስ። ስለዚህ ቅዱስ የሚያስል ቅዱስ ይላል። አንድ ለሶስት ቅዱስ 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 ሃሌሉያ አሜን። የሚገርማችሁ ሱራፌል እየበረረ እዚያ በዙፋኑ ዙሪያ ሲያልፍ ክብሩን እያየ ቅዱስ ይላል። አሁንም ሲያልፍ ሌላ ክብር ቅዱስ ይላል። ማለትም የሚያበራ ክብር አለ። አንድ አይነት ያልሆነ በቃ ሁሌ አዲስ የሚያስፈራ ክብር። ለዚህ ነው ቅዱስ ቅዱስ እያሉ የሚጮሁት። ስንት ቅዱስ ያሉት? ሶስት ጊዜ። ለምን? ሥላሴን ዘጋ ማየት ይችላል። ሌላው ደግሞ ኢሳይያስ ምን አለው? ጌታ ኢሳይያስን ማን ልካለው? ማንስ ይድልናል የሚለውን እናያለን። ኦኬ ከሳቴ ጋር ለቤት ሂድ። ኦኬ እዚህ ጋር በጣም ጥሩ ነው። በዳንኤል ራእይ ላይ እዚህ ጋር በጣም የሚገርም ነገር ነው የምናገኘው። ሁላችን ወደ ዳንኤል ምዕራፍ 7 9 በጣም ግልጽ ነገር ነው እዚህ ጋር የምናገኘው። አይ ቲንክ አንድ በሥላሴ የማያምን ሰው ቢከራከራችሁ አንዱ ጠንካራ ኤቪደንስ የምናገኘው የት ነው? ዳንኤል 7 ላይ ነው። ቨርስ 9 ዳንኤል 7:9 ፍርብ ያነባለሁ። እንግዲህ ዳንኤል በራእይ ነው የሚያየው። እንደዚህ ይላል፣ ዙፋኖችንም እስኪዘረጉ ድረስ አየው። ቪዥን ነው፣ ሬቨሌሽን ነው። አየው ዙፋኖች ፕሉራል። በዘመናት የሸመገለው ተቀምጦ ዙፋኑ ላይ እንደ ዙፋን ላይ ተቀምጦ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑም የእሳት ነበልባል ነበረ፣ መንኮራኩሮቹም የሚነድ እሳት ነበሩ። የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። ዋው! ምን ያህል የሚያገለግሉት? 1000 ጊዜ 1000 እንተ ወታገለግል ያገለግለዋለሁ። ለራስ ብለሽ አገልግይ። ይሄ ብቻ ነው? 1000 ጊዜ 1000 በፊቱ ቆመዋል። ቆመው ዝም ብለው ነው የሚያዩት? ምን ያደርጋሉ? ያገለግሉታል፣ ያመልኩታል፣ ይሰግዱታል። 1000 ጊዜ 1000 1000 ጊዜ 1000 ዋው! ፍርድም ሆነ መጽሐፍትን ተገለጡ። የዚያን ጊዜም ኦኬ ያለ ይቀጥላል።
ከሳቴ ጋር ለመሄድ ቨርስ 13 በሌሊትም ራእይ አየሁ። እዛ ምዕራፍ ላይ ነው። በሌሊት ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። ይሄ ሌላ ፐርሰን ነው። ከላይ ካየነው ይለያል አይደለም? በዘመናት ወደ ሸመገለው ደረሰ፣ ወደ ፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትን ተሰጠው። ለማን? ለዚህ ለሁለተኛው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ኦኬ፣ አሁን እዚህ ጋር ምን ማብራሪያ ያስፈልጋል? በዘመናት መካከል የሸመገለው ማን ነው? እግዚአብሔር አብ። የሰው ልጅ የሚመስለው ማን ነው? ኢየሱስ ክርስቶስ። አይገርምም? ኢየሱስ ክርስቶስ ገና ሰው ከመሆኑ በፊትም ማን ይመስል ነበር? ሰው ልጅ። ለምን መሰላችሁ? ለዘመናት ናፍቆቱ እናንተ ነበራችሁ። ኦ ማይ ጉድነስ፣ አልገባችሁ? ይኸው አንተ አንቺ እንደው ኮንሲደንት ድንገተኛ አይደለህም። ለዘመናት በስላሴ ውስጥ የነበርክ ሰው ነህ። ኦ ራፖና ማሻኮራ ላባቦ ይኸው ድንገት አይደለም የመጣው። ለዘመናት ልዑል እግዚአብሔር ያሰበ ያለመ ያቀደ ሰው ነህ። ዳንኤል ሲመለከት የመጀመሪያው በጣም ሽበታው ነው ይላል። የመጀመሪያው ያርቺ ልብሱ ምናምን ነጭ ምናምን እሳት ከፊቱ ያልፋል ይላል። ደግሞ ሁለተኛው ደግሞ ሲያየው ሰው ይመስላል። ሁለተኛው ሲያየው ስለዚህ ግራ ስለገባው ሰው ልጅ ብሎ ባይዘወይ ኢየሱስ ራሱ ማን ብሎ የሚጠራ ብዙ ጊዜ ሰው ልጅ። ይሄን ከዳንኤል ውስጥ ነው የወሰደው። ታስ ሶርስ ባክግራውንድ ፉትኖቱ ይሄ ነው። ሰው ልጅ ጌታ ይመስገን። እና እዚህ ጋር አሁን ይሄ ደስ ኦልድ ይሄ ብሉይ ኪዳን ነው። ይሄ ብሉይ ኪዳን ነው። ሁለት የተለያዩ አካላት እናገኛለን። የሸመገለና ሰው ልጅ የሚመስል አብና ወልድ ጌታ ይመስገን። ኦኬ ቀጥልልኝ፣ አሳልፍልኝ። እንግዲህ አሁን ጎይንቱ አልስክራን እየገባ ነው። አሳልፍልኝ። ኦኬ ያው ቅድም እንዳልኳችሁ ይሄ የስላሴ መገለጥ ፕሮግሬሲቭ ነው ብለናል አይደል? ከብሉይ ኪዳን ይልቅ ሞር የት ነው የምናገኘው? ስለ ደግሞ በጣም ፍንቶ አድርጎ በግልጽ የሚያሳይ ደግሞ ፒክቸር የት ነው? ዮርዳኖስ ወንዝ አይደል? ሲጠመቅ አይደል? ከሰማይ የአብ ድምፅ ወልድ ተጠምቋል። ከዛ መንፈስ ቅዱስ በርግብ መጥቶ አረፈበት። አሳልፍልኝ። ኦኬ ታላቁ ተልእኮ ላይ አይተናል። ሰገርታዎች ላይ አይተናል። ቡራኬ ላይ አይተናል። ድነት ላይ እዛ ላይ ተጠቅሷል። ሰላምታ ላይ ተጠቅሷል። አሳልፍልኝ። ኦኬ አሁን ባለፈው እዚህ ጋር ይናገረስን ሶሪ ግርዘኛው ሳብ ከልሳሳለሁ የእግዚአብሔር አንድነት እንግዲህ ስላሴ ሶስት ሆኖ ግን ስንት ነው? አንድ ነው አይደል? አዎ። ስለዚህ መጀመሪያ የምናየው ስለ አንድነቱ ነው። ስለ አንድነቱና ስለ ሶስትነቱ እናያለን። ስለ አንድነቱ እናያለን። አሁን በቅድሚያ እግዚአብሔር ስንት ነው? አንድ ነው። አንድ አምላክ ብቻ አለ። ይህን ቨርስ ነው ባክችን እናንብብ። ዘዳግም 6:4 I love that verse very much። እስቲ አንድ ሁለት ሶስት ሰዎች በደንብ ደስ ይለኛል። ሁለት ሶስት እሱን ከፍ አድርጉ ይፈራል። ያ ቨርስ የአይሁዶቹ ዋና ጥቅስ ነው። ልክ እንደ ዮሐንስ 3:16 ይሄ በዕብራይስጡ ይሄ ክፍል
ሼማ ይባላል። ሼማ ይባላል። ኦኬ ድሰራት ማንም እንደምንስ ሌላ ሰው ይልክ ያኒ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ አምላክ። እስቲ ቆመ ወደለ ዳኒ ቆመ ብላችሁ ቆመ በምትተረሰዎች ድምጽን ከፍ አድርገን 4 እና 5 አንድ ላይ ልክ ነህ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ኦኬ ታንክ ዩ። ሌላ ሰው ማን ነው? ሌላ ሰው ነው ጾም ያነብልህ ሰው ተብላችሁ እሺ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ታንክ ዩ። ሌላ ሰው ሶስተኛ ሰው አንድ ሰው እስከዚህ መስራት አዘጋጃችሁ አንቢ ክሬድ ቆመሽ እንከፋርገሽ እስራኤል ስማ እግዚአብሔር አምላክና ሓደ እግዚአብሔር እዩ ንስኻ ድማ እግዚአብሔር አምላክካ በኩሉ ልብኻ በኩሉ ነፍስኻ በኩሉ ኃይልኻ ፍተው። ታንክ ዩ ተባረኩ። አብረን እንበል። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹም ነፍስህ በፍጹም ኃይልህ ምን አድርግ ውደድ። ሃሌሉያ አሜን ነው። እንግዲህ እዚህ ጋር በጣም መስበክ ይቻላል። ውደድ ወገኖቼ ይሄ የህጉ መጀመሪያ ነው። የቃሉ መሰረት ነው። ይሄ ከትእዛዝ ሁሉ ቀዳሚ ዋነኛው አንደኛው ነው። አምላክ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ምን አድርግ ውደድ። ከማንም በላይ ከሚስትህ፣ ከልጆች፣ ከኑሮ፣ ከመኪና፣ ከቤት፣ ከአካውንት፣ ከምናምን በላይ ምን አድርገው ስለዚህ ዛሬ ምን የሚለው እስራኤል ሆይ ስማ አምላካችን እግዚአብሔር ስንት እግዚአብሔር ነው? አንድ ይላል ሙሴ ለዚህ ህዝብ ለእስራኤላውያን። እንግዲህ ከግብፅ የወጡበት ግብፃውያን እዛ ብዙ ጣዖት አለ። ደግሞ የሚገቡበትም ከነዓን ብዙ አማልክቶች አሉ። ምን ይላቸዋል? እስራኤል ሆይ እንደወጣበትም ግብፅ ሳይሆን እንደምትገባበትም ከነዓን ሳይሆን ያንተ አምላክ እግዚአብሔር ስንት ነው? አንድ ነው ብሎ ይነግራቸዋል። ይሄ በጣም ኪ ነው ጉቺ። ይሄን ሐሳብ we can see in the New Testament too. ሰልክልኝ ኦኬ። አሁን we are looking about ስለ እግዚአብሔር አንድነት ነው። unity of God። እግዚአብሔር በክብር በመለኮት በባህሪ በሞገስ በስልጣን በኃይል በችሎታ በብርታት ታላቅነት በፈጣሪነትና በአጠቃላይ በባህሪያቱ እኩልና አንድ ነው። በመሆኑም አብ ወልድና መንፈስ ቅዱስ በመለኮትም ሆነ በባህሪ አንድ ናቸው። አንዱ ከሌላው አይበልጥም አያንስም። ሥላሴ እኩል ነው። ሥላሴ አንድ ነው። አንድ ባህሪ አላቸው። የሚገርማችሁ ምንትያ ልጆች ባህሪያቸው ሊለያይ ይችላል። አንድ ላይ የተወለዱ ልጆች የተለያየ ፍላጎት ይኖራቸዋል። ሥላሴ ግን ባህሪው ፍጹምና አንድ ነው። ለምሳሌ
እግዚአብሔር ፍቅር ነው ስንል ያ ለአብ ብቻ አይደለም። ወልድ ምንድነው? ፍቅር ነው። መንፈስ ቅዱስ ምንድነው? ፍቅር ነው። ሶስቱም ባህሪያቸው አንድ ነው። ፍጹም አንድ there's no አንድ ነቁጣ ያህል እንኳን ዲፈረንስ የላቸውም። አንድ ባህሪ አላቸው። ኦኬ ሰለፍልኝ። ኦኬ አሁን ደግሞ ስለ ሶስትነቱ ደግሞ እናያለን። ቅድም ያየነው ስለ ምኑ ነው? አንድነቱ። ስንት ነው እግዚአብሔር? አንድ ነው። ወንጀ እግዚአብሔር አምላክ አንድ አምላክ ነው። አንድ አምላክ ነው። ሶስት አይደለም፣ አንድ ነው። አሁን ደግሞ ስለ ሶስትነቱ እናያለን። እግዚአብሔር አንድ ነው። ሆኖም ግን አንዱ እግዚአብሔር ራሱን በሶስት አካላት ምን አድርጓል? ይተወልዳል። በመሆኑም እግዚአብሔር አብ፣ ወልድና መንፈስ ቅዱስ ሶስት አካላት ያሉት አንድ አምላክ ነው። አብ ሙሉ መለኮት ነው። ወልድ ሙሉ መለኮት ነው። መንፈስ ቅዱስ ሙሉ መለኮት ነው። ሆኖም ግን ሶስት አምላኮች ወይም ደግሞ እግዚአብሔር ሳይሆኑ ስንት አምላክ ነው? አንድ አምላክ ነው። አንድ እግዚአብሔር ነው። አሳልፍልኝ። እግዚአብሔር በስም ሶስት ነው። በአካል ትከላለችው አካል ነች። በአካል ሶስት ነው። በስም ሶስት ነው። በስራ ሶስት ነው። ደግሞ አለ እግዚአብሔር በአካል ሶስት ነው። በስም ሶስት ነው። በግብር ሶስት ነው። ሶስት ነው። በአካል ሶስት ነው። አብ፣ ወልድ፣ መንፈስ ቅዱስ። በስም ሶስት ነው። አብ፣ ወልድ፣ መንፈስ ቅዱስ። እዚህ ጋር ትንሽ ፖዝ አድርገና እዚህ ቀጣይ እንካለን። ይሄ እንግዲህ ብዙ ጊዜ ስለ ሥላሴ ትምህርት የሚውል ዳያግራም ነው። በጣም የሥላሴን ሶስትነትና አንድነትን በጣም የሚገልጽ ዳያግራም ነው። እዚህ ጋር አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አሁን ተመልከቱ። አብ ወልድ አይደለም። አብ መንፈስ ቅዱስ አይደለም። አብ ራሱ አብ ነው። እዚህ ጋር በደንብ ስሙልኝ። አብ ወልድ አይደለም። አብ መንፈስ ቅዱስ አይደለም። አብ ነው። ዲስቲንክሽን ይባላል። ይሄ ነው። ትሪ ዲስቲንክት ፐርሰንስ። ስለዚህ አብ ነው። እዚህ ጋር ምንም እንትን ግራ የሚያቀባ ነገር የለም። አብ ወልድ አይደለም። አብ መንፈስ ቅዱስ አይደለም። አብ ነው። ከዛ ደግሞ ወልድ አብ አይደለም። ወልድ መንፈስ ቅዱስ አይደለም። ወልድ ነው። መንፈስ ቅዱስ አብ አይደለም። መንፈስ ቅዱስ ወልድ አይደለም። መንፈስ ቅዱስ ማን ነው? ራሱ መንፈስ ቅዱስ ነው። ሆኖም ግን አብ እግዚአብሔር ነው። ወልድም እግዚአብሔር ነው። መንፈስ ቅዱስም እግዚአብሔር ነው። ጎባክ ስለዚህ እግዚአብሔር ወገኖቼ እግዚአብሔር በአካል በስም በተግባር ሶስት ነው። አሁን ስለ ተግባሩ እናያለን። ስለ ግብሩ እናያለን። አብ ፍጥረትን በበላይነት ሲመለከት ወልድ መስቀል ላይ ሞተዋል። ምን ያደርጋል? ሰዎችን ያትማል። ኦኬ እነዚህ ብዬ መሰለኝ እንዴት ነው? መስቀል ላይ ሞት ክሊመን መንፈስ ቅዱስ ሆይ ተመስገን፣ ባላም ሰከን ከሰማይ የፈሰስክ አብ ሆይ ክብር ለአንተ ይሁን ብዬ መሰለኝ። ትክክል ጸሎቴ ምንድነው የሚጸልየው? የጸላሽ ያላችሁ ለሰሰሙ
በኢየሱስ ምን ነው የሚመስለው ትላለች። መስቀል ላይ የሞትክልኝ መንፈስ ቅዱስ ሆይ ክብር ለአንተ ይሁን። ባለምሰከ ከሰማይ ፈሰሰ የመጣ አብ ሆይ ተመስገን ብዬ ብጸልይ ከሱ ጋር አሜን አትበሉ፣ በኢየሱስ ስም በሉ። ሄሎ ሰማችሁ? አሜን ምናምን ሃሌሉያ አትበሉ። ኧረ በኢየሱስ ምንድን ነው የሚያወራው? ከዚያ በኋላ ንገሩ ለመሪዎች ተናገሩ፣ ለአገልጋዮች እንዴ እከሌ እንዴት ነው እንደሚጸልዩ ምንድነው ምን ያለው? አይ ከሰማይ መስቀል ላይ የሞትክልኝ መንፈስ ቅዱስ ባለምሰከ የፈሰሰ አብ ብሎ ሲጸልይ ሰምቼዋለሁ። ይሄ በጣም የተበላሸ ነገር ነው። ሮንግ መስቀል ላይ የሞተው ማነው? ብቻውን ነው የሞተው። እሱ ብቻ ነው የሞተው። ባለምሰከ ከሰማይ የፈሰሰው ማነው? መስቀል ላይ አብ አልሞተም፣ መንፈስ ቅዱስ አልሞተም። ባለምሰከ ከሰማይ የፈሰሰው አብ አይደለም፣ ወልድ አይደለም፣ ማንም ኢየሱስ። ስለዚህ የሥራ ዲስቲንክሽን አላቸው። የራሳቸው ስራ አላቸው። ለአንድ ፐርፐስ በአንድ ዓላማ ልክ አንድ ቤት ውስጥ አባት እናት ልጆችን ቢሰሩ ለስንት ዓላማ ነው? አንድ ዓላማ አይደል? ለአንድ ቤት ለሚሰራ አይደል እንዴ? አባት የሚያመጣው ገንዘብ እናቱም የምታመጣው ገንዘብ ለአንድ ዓላማ ነው። ልክ እንደዚያ ሥላሴ በአንድ ዓላማ ስር ነገር ግን የተለያየ ፋንክሽን አላቸው ማለት ነው። ሳልፍልኝ ጌታ ይመስገን፣ ጌታ ይባረክ። እንግዲህ በዚህ በሥላሴ ጉዳይ ላይ የሥላሴ ጉዳይ ወገኖቼ ለዘመናት የቸርች ፋደርስ ፓስተሮች ቴዎሎጂያንስ ተፋሽተው ተፋልመው ብዙ ክርክር አድርገው የመጣ ነገር ነው። ዝም ብላ ዛሬ አሁን እኛ ጋር ሲደርስ በጣም ቀለለ፣ በጣም ኢዚ ነው። አሁን በቃ ሁሉም ሰው በስመ አብ ነው ይላል። ካህን ሲመጣ በስመ አብ ምናምን ይላል። ነገር ግን በስመ አብ ምናምን ነው የሚለው። እኛ ጋር በጣም ቀለለ የመጣው ነገር ግን ቸርች ስንመለከት በጣም ብዙ ፈተና፣ ብዙ መከፋፈል፣ ብዙ ችግሮች ነበሩበት። ለምን? በዚህ በሥላሴ ላይ ብዙ አታኮች ነበሩ። በጣም ብዙ ውጊያ ነበረበት። እነዚህ የስህተት ትምህርቶችን ካሚንግ ሳንዴይ እናያለን። ነገታ ፈቃድ እነማን ምን እንዳሉ ቸርች ስትሪ ውስጥ ደግሞ ዛሬ ደግሞ ያሉትን ዛሬ በዘመናችን በየከተማው በየሀገሩ ያሉትን የስህተት ትምህርቶች ጭምር ከዚህ ጋር በሥላሴ አንፃር ለማየት እንሞክራለን። አሜን። ጉሮችን እነዚህ ልበላችሁ እግዚአብሔር በጣም የከበረ አምላክ ነው። አሜን ነው ወይ? ያችን መብራት አብሮልኝ ይኸውላችሁ ወገኖቼ እባካችሁ እኔ ከሥላሴ ትምህርት በኋላ ከእናንተ የሚጠብቀው እግዚአብሔር የሚጠብቀው ፉል አቴንሽን፣ ፉል ኮሚትመንት ነው። ይኸውላችሁ በየእሑዱ ለማምለክ የምትመጡለት ጌታ ዝም ብሎ አንድ ጣዖት አይደለም። ዛሬ ሰንበት ነው። እስቲ በል እንግዲህ እስቲ ለቻችን እንሂድ ምናምን ብለህ መጥተህ በቃ እንትን አድርሰህ የምትመለስ አይደለም። ኳይሮች የምንዘመርለት ዲያቆናት፣ ሽማግሌዎች፣ መሪዎች፣ ፓስተሮች፣ ምዕመናን የምናገለግለው አምላክ እኔ ቃላት የለኝም። በጣም የሚያስፈራ ኃያል አምላክ ነው። ይህን አምላክ ልክ ዘዳግም 6:4 እንደሚናገረው በፍጹም ልባችሁ ምንም ሳታስቀሩ ሳትቆጥቡ ሳትሰስቱ በሙሉ ሕይወታችሁ ውደዱት፣ አምልኩት፣
አገልግሉት፣ ተገዙለት። የኔ ጌታ ጌታዬ ባሉት ጌታ የኔ ጌታ ምን ላድርግልህ? ውድዬ ሆይ ምን ልሆንልህ? አባቴ የኔ አምላክ ምን ላድርግልህ? የኔ ጌታ ከፍጹም ልባችሁ ከሙሉ ኃይላችሁ ያን ጊዜ አስራት መስጠት ቀላል ነው የሚሆነው። ያን ጊዜ አስራት መስጠት ከባድ አይሆንም፣ ቀላል ነው የሚሆነው። ያን ጊዜ አስራት በደስታ ነው መስጠት፣ ደስ ብሎ ትሰጣለህ፣ አይከብድህም አስራት መስጠት። ግን ከ10 ደግሜ ሰርቼ አውጥቼ 10% ሙሉ ልስጥ ለእግዚአብሔር አይከብድህም። ያን ጊዜ ለመዘመር አትያዝም። ዝም ብለህ ቆመህ እንደዚህ አትልም። እንደ ዳዊት ነው የምትዘለም። ያን ጊዜ ወገኖቼ ምድሩ ሁሉ ቀሎባችሁ ሰማይን ታያላችሁ። ያን ጊዜ ደስታችሁ ጸሎት ይሆናል። ደስ የሚላችሁ ቃል ማንበብ ይሆናል። ደስ የሚላችሁ ቸርች መሄድ ይሆናል። ደስ የሚላችሁ ከቅዱሳን ጋር መሆን ይሆናል። ጌታ ይመስገን። እባካችሁ ወደዚህ ቅዱስ እንመለስ፣ ወደዚህ ግሎሪ ወደዚህ እንመለስ፣ ወደዚህ እንመለስ ወገኖች። ይኸውላችሁ እግዚአብሔር ሥላሴ አብ ወልድ መንፈስ ቅዱስ አንድ አምላክ እሱ ብቻውን ደማቅ ከተማ ነው። እሱ ብቻውን ብዙ ወርቅ ያለበት ብዙ ማዕድ ያለበት የሚቆፈር ቢቆፈር የማያልቅ ቢዛቅ የማያልቅ ህልቁ በረከት ያለበት አምላክ ነው። ባካችሁ come back to prayer, come back to devotion. ይቻለም እንደሆነ አትሞላም፣ መቼም አትሞላም። ለጥቅም ትሮጣ አይሞላም። come back to prayer, come back to devotion, come back to word of God, come back to ministry, come back to his presence. ባካችሁ ቅዱሳን ለምን የሚያስፈራ ነው? በዘመናት መካከል የሸመገለ ይላል። በዘመናት መካከል የሸመገለ ምንድን የሚለው ዙፋኖችን አየሁ ነው። አንድ ዙፋን አይደለም፣ ዙፋኖችን አየሁ ይላል። ምናልባትም ያንተም ያንቺም ዙፋን ሊሆን ይችላል፣ እንትን ዙፋን ሊሆን ይችላል። ግን ለማን ነው? ለሚያሾፍ ሰው አይደለም። ኖ ትራስት ሚ አይጋር ለነው አይደለም። ስታሾፍ የምታሾፍ በራስ ላይ ነው። በራስ ፊውቸር ላይ ነው የምታሾፍ። ለዘመናት ወደ ሸመገለው ወደዚያ ወደ አብ በፊቱ የእሳት ፈሳሽ የሚያልፍ ፊቱ ቆመው እልፍና እልፍ ሺና ሺህ የሚያገለግሉት ሌት ተቀን ቅዱስ ቅዱስ አለ እረፍት የሚያገለግሉት አምላክ። ይሄ አምላክ የእናንተ አምላክ ነው። እስራኤላውያን ጸሐፍት፣ ፈሪሳውያን፣ ሰዱቃውያን የሚፈሩት ስም ለመጻፍ እንኳን ስሙን ለመጻፍ እንኳን በብዙ ፍርሃትና ጭንቀት የሚቀርቡት ወርቼ ይሄ አምላክ ነው አምላካችን። አሜን ነው ወይ? So this God is calling you to his presence. ወላችሁ Yahweh Adonai, he is calling you to his presence. አሜን ነው ወይ? ጌታ ይርዳን። ጌታ ያግዘን። ቆመን እንጸልያለን።